እኛ እንደ መሪ አሁን ጀምረን ካልሰራንበት የዛሬ 20 ዓመት ለልጆቻችን እዳ እንጂ ምንዳ አናስቀርላቸው። አሁን ካልተዘጋጀ ዛሬ ነገን እያየ ካልሰራ ነገ ላይ ቆመ ዛሬን ካልሰራ በስተቀረ አይመጣም ማለት ነው። እና ምን እናርግ? ብሔራዊ ዲጂታል ኢንፍራስትራክቸር እንገንባ። ከዚህ ውስጥ አንዱ ፋይዳ ነው። የሚገርማችሁ ፋይዳ በኦሮምኛ ፋይዳ ነው፣ በአማርኛ ፋይዳ ነው፣ በሶማሊኛ ፋይዳ ነው፣ በአፋርኛ ፋይዳ ነው፣ በትግረኛ ፋይዳ ነው። የሚገርማችሁ በአረብኛ ፋይዳ ነው፣ በሂንዱ ፋይዳ ነው፣ በተርኪሽ ፋይዳ ነው። እና የኛ ዲጂታል አይዲ ስሙ ፋይዳ ነው። ዲጂታል አይዲ በጣም ጠቃሚ ነገር ነው። የ2030 የዲጂታል ስትራቴጂ መንደርደሪያ ያደረገው 2025 ነው። ሁሉም ዜጎች ከቤታቸው ከሴልፎናቸው ካሉበት ስፍራ የሚፈልጉትን አገልግሎት ማግኘት የሚችሉበትን እድል መፍጠር ነው። ማደግ አለብን። ስራና እድገት ብቻውን ግን በቂ አይደለም። ሉዓላዊነት የምንለውን ነገር ደግሞ የሚያረጋግጥ መሆን አለበት። በዚህ ዙሪያ ላይ ነው ዲጂታል 2030 የኢትዮጵያን ብልጽግና ከሚያረጋግጡ ዋና ፒላርስ ወይም ሴክተር ሆኖ ያገለግላል ተብሎ በመንግስት የታሰበው። በትብብር በጋራ ይህንን ራዕይ እንደምናሳካ ሙሉ እምነት አለኝ።